የሚበዛው አረብ ሀገር ነው። አሜሪካ እንዳይመስላችሁ ትልቁ ከረንሲ ያለ የአረብ ሀገራቶቻችን እነዚህ ምስኪኖች ከሰው ቤት እንኳ ሲወጡ ፓስፖርታቸውን አልቀበል ብለው አምልጠው ሂደው ወረቀት ማሰራ የሌላቸው የአረብ ሀገራቶቻችን ኦሮሞ ይሁን ትግራይ ያገባኝ አማራ በብዛት 90% አማራ ነው። 500,000 በአመት የተሸጠባት በዓለም ላይ ቢኖር የአማራ ብሔር ነው። በሰልፍ እየተነሳ አንገቱ እየታጨደ ወሎየው በቀስት ከነልጁ እየተሰቀሰቀ በአንድ መቃብር የገባው የአማራ ብሔር ነው። በዓለም ላይ ይሄ የለም። በአይሁዶች ላይ ይሄ አልተደረገም። በአማራዎች ላይ ግን ተደርጓል። ሰልፍ እየተነሳ እየታረደ ኑዩ እየተባለ በሰልፊ ገዳዩ ፊቱን እያሳየ ለምን የሆነ ስትሉ አማራ መሆን ስላልቻለ አማራ ሀያል ህዝቡ ነው። አማራ ታላቅ ህዝቡ ነው። አማራ መሆን ስላልቻለ ክርስቲያን ታደለ የተከበረው ክርስቲያን ታደለ ወንድሜ እንዳለው አሰቃዩት። ይሄን እንመጣበታለን በሌላ ጊዜ ፕሮግራም ይዛለ ስለነሱ። ክርስቲያን ታደለ ወንድሜ ያ ጀግና አማራ እንዳለው እኛ ችግራችን አማራ ማድረግ ነው ያለው ሁሌ ደግመዋል። እኔም ድሮ ፌስቡክ ላይ ነው ነበር ሴም አይዲያ ነው ያለው። አማራ ማድረግ ብንችል ኦሮሞች 24 ሰዓት አይቆዩ። የኦሮሞ ዘረኞች እኛ እኮ የኦሮሞ ህዝብ እኮ ወገናችን፣ እኛ የትግራይ አጋዚ ህዝብ እኮ ወገናችን ምንም እኮ አላደረገንም። መሪዎቻቸውና አባሎቻቸው ነው የሚያስጨንቁ። አገር የሚያፈርሱ እነሱ ናቸው። በመንግስት ስም ቁጭ ብለው ኦሮሞች እኮ አሁን የኦሮሞ ህዝብ እያስተፉት ነው። የኦሮሞ ህዝብ ግን በባዶ እግር እንደ አማራው ደሃ ገበሬ። ስለዚህ አብይ አህመድ ብዙ ነገር መቀየር ይችል ነበር። ለአንድ ብሔር ብለን ህገ መንግስት አንቀይርም ብሏል። አሁን ደግሞ ነው የነገርኳችሁን ይዞ መጥቷል። ካፒታል ክራይም የፈጸሙ ወያኔዎች ወደ መንግስትነት ስልጣን ይመጣሉ ብያቸዋል። የማይቀር ነው። የአማራ ፋኖ ከህዋትና ከሰሜነኛ ጽምዶ አስተሳሰብ ወጥቶ 70 ሚሊዮን አማራን ከጀርባ አሰልፎ እነዚህን ከኦሮሞ የወጡ ከትግራይ ከኤርትራ የወጡ ዘረኞችን በአፈሙዝ ደረታቸውን ካልደቃቸው ጭንቅላታቸውን ካልበረከሳቸው በፍጹም አማራ አይደለም። የብልጽግና ጉዞ ይሄ ነው። ህገ መንግስት እናሻሽል ብለው ይመጣሉ ብያለሁ። ይኸው ተናገር ፓርላማ ገብቶ ወጥቶ አየህ። እኔ ያልኩን ነው። ለአንድ ብሔር ብለን አንቀይርም ሲል የነበር ለምን መጣ ስትሉ ይሄው ሲስተሙ ትንሽ ሪሻፍል አድርገው ያሻሻሉ አስመስለው ሊቀጥሉት ማለት ነው። እነዚህ ካፒታል ክራይ የፈጸሙብን ወያኔ፣ ሻዕቢያ፣ ብልጽግና፣ ኦነጎች እኛ መፍቀድ ሳይሆን እኛ በአፈሙዝ አሸንፈን ከሌሎች ብሔሮች ጋር አንድ ሆነን አማራ ይግዛ ኦሮሞ ሳንል የተማረ እንድንወክል የህዝቦች ቃል ኪዳን ሰነድ የምናወጣው እኛ እንጂ እነዚህ ካፒታል ክራይም ፈጽመው በአይሲሲ ፍርድ ቤት የምናቀርባቸው ብልጽግናዎች ወይም ወያኔ፣ ሻዕቢያዎች፣ ኦነጎች አይደሉም ነው የምላቸው። ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው። ይሄ ሂዱና ጥናት ላይ ወጥ ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አርጉታ ታፕታፕ ኮፕሊንግ አርጉ ለወጣ እኮ ነው። አንድ ሰው የተመጣጠነ ምግብ ካልበላ፣ አንድ ሰው ታክሞ ካልዳን፣ አንድ ሰው በቂ ውሃ ካልጠጣ፣ አንድ ሰው በቂ ሻወር ከሌለው፣ መጠለያ ከሌለው፣ ልብስ ከሌለው አይኪ መጠኑ 0 ነው።